አሁን ጠዋት ነው ዛሬ አሞኛል ግን let's just do my skincare and nice she has something to say ዛሬ ካለም ድሮ ከትምህርት ቤት የቀረው ተርሱ አሟት ምን ሆዷ መሰለ አውት welcome back to my channel so የዛሬ ቪዲዮ የሚሆነው sick day vlog ነው በጣም ታምሜ ነበር ሌላ ቀን ማሞኛል ግን this one is so bad like okay story time so ትናንትና ምን ነበር የተፈጠረው ትናንትና ጧት ስነሳ ጨጓራዬን እየመመኝ ነበር and like I was ሆዴን like በጣም እየመመኝ ስለነበር ያን ያህል አላስታውስም ግን ከዛ በኋላ ሆስፒታል ስሄድ ምን ቢሆን ጥሩ ጨጓራና ባክቴሪያ ነው ባክቴሪያ በመተገኘ ቺፕስ በልቼ ነበር ሁሉ ጊዜ ምናዘውበት ቺፕስ አለ ቤት አለና እዛ ሄጄ በላው የነሱ የቺፕሱ ዳጣ ነው ማለት ነው ስለዚህ ግን ጓደኛ አብራኝ የበላች ጓደኛ አልተማመችም እኔ ብቻ ነኝ ታመም ደግሞ ጨጓራዬ ማማኝ ማለት ነው ለሱ የሚሆን መድኃኒት አለ መድኃኒቶቹ ላሳያችሁ ከዛ በኋላ በጣም ስለባሰብኝ አሁን ድረስ እየመመኝ ነው ግን እዚች ጋር እንትን ግሉኮስ ሰክተውልኝ ነበር አንሳ ምናምን ነገር በጣም ነበር የሚቀሰቅሰው እዚህ ላይ so yeah just be grateful for your health like ለጤናችሁ ለጊዜ ማመስገን ምክንያቱም ጤናችን እስክናጣ ድረስ ምን ያህል ዋጋ እንዳለው አይገባንም ግን የምር ለጤናችሁ አመስግኑ ሰዎች እስክታጡ ድረስ አጣ and take care of your health little reminder oh yeah ቁርስ ይሄ ከምግብ በፊት ነው ጨጓራ የሚባለው ከዛ ከምግብ በኋላ ሁለቴ ወስዳለሁ እና ሁለት ቀን ማርፍ ያለኝ so yeah ራሳችሁን ጠብቁ ጤናችሁን ድረስ እንዳትጠብቁ እሺ ጋይስ እና በቃ ምድረም በለው ይሄን ነው በለው ሱፍ ነው ሱፍ ቀደም የሰራው ሱፍ ነው ቀኑ ሙሉ ይሄን ስበላ ሙሉ so just cheers guys አሁን ደግሞ ምን ነው ነገር እንፈልግ አሮና ወጡ ወስቱ How much further would I have to go? So we gonna watch season 3 of Prison Break while eating. እየሮጡ ነው ላይ ከኔ ለነሱ ጭንቅ ይለኝ ፕሪዝን ብሬክ በጣም ምርጥ ፊልም ነው በተለይ ከሲዝን 1 ጀምራችሁ ሰው በጣም ደስ የሚለው ስለዚህ ካላያችሁት እዩት እኔ ሲዝን 3 ጨርስ አንድ ኤፒሶድ ነው የቀረው በጣም ላይ የመመኝ ነው ግን የጠጣው ነው ወደስ ጋር ነሲ ሌላ ምን አምዳ ያ ፊልሙን ጨርሻለሁ ሲዝን 3 ጨርሻለሁ ሙሉ ማለት ነው እዚህ just ሲዝን 4 ደግሞ እናያለን ግን አሁን መጽሐፎቼ ላሳያችሁ ሁሉንም መጽሐፍ አንድ ቦታ አስቀምጨው ያው ይሄ ካርቱን ከጫማ ጋር ነው የመጣው just ignore this lady damn 1 2 3 4 so አጠቃላይ 10 መጽሐፍ ነው እዚህ ስጣለኝ ላሳየ ቡክ ሪኮሜንዴሽን እንሰራላችሁ ትፈልጋላችሁ ንገሩኝ ኮሜንት ላይ አንብቤያለሁ የመጀመሪያ መጽሐፍ አንብቤያለሁ ጨርሻለሁ አምና ጨርስኩት ይሄን አላነበብኩትም አንብቤያለሁ ጨርሻለሁ በጣም ነው የምወደው ፊልም ማለቁ ማየት ፈልጋለሁ ኦኬ ይሄ በጣም የተኛውበት ፊልም ፈጣሪ ፊልም ላለ በጣም የተኛውበት መጽሐፍ ነው ግን አነበብኩት ችግር የለም and yeah the notebook oh my god ፊልሙ ማይፈልግ ያለው መጀመሪያ መጽሐፉን ካላነበብኩ ፊልሙን አለም ብዬ እና ኢታሊያን ዲጨርስኩት ደግሞ ይሄው ብላዲ ሜሪ ጨርሻለሁ ይሄን ማንበብያለሁ ዋው እንት ኮ ቢዮ ነበር ይሄው
we have a rating ሬት አድርጌው ነበር ሲ ጉድ በቃ ከ8 10 ነው ከ10 8 ነው የሰጠሁት። ከዛ አሁን ያላነበብኳቸው ስንት አሉኝ ማለት ነው። ይሄ ለጓደኛዬ ሰጭ ነበር ግን አላነበበችም whatever so ይሄ ያለ ሁለቱ ግን አሁን ከዚህና ከዚህ ስንት ያላነበብኳቸው ይሄ የብላዲ ሜሪ ቀጣይ ነው። ስለዚህ ይሄ ላነበው ይችላል። ይሄ የእንትን ፖሊስ ነችና የግድያ ምርመራ እሷን ነው የሚያሳየው። ከዛ ይሄ the notebook so በጣም ፌመስ ነው ፊልሙ ራሱ ፊልሙን ማይፈልጋለሁ ምናልባት ይሄ ላነበው ይችላል። የፍቅር ስቶሪ ነው ምናምን ነገር አንብቤ አላውቅም። ይሄ ደግሞ ቲኔጀር ነች ስለ ቲኔጀር ነው የሚያወራው። ይሄንን ማንበብ ፈልጋለሁ። ይሄን አላውቅም ኢንቻኔት ካስል የሆነ ፋንታሲ ምናምን ነው መሰለኝ። ይሄም በቃ ይሄም ደግሞ ታሪክ ነው። ስለዚህ ከዙላ አንዱን መርጫ አንዱን አነባለን ማለት ነው። ሶ ጋይስ አሁን ትንሽ ስለደበረኝ ስዕል እንስራለን ማለት ነው። ምን እንደምስል አላውቅም። ከለሩን መት ይወስደዋለች ይሄ የወተር ከለሩ። ስለዚህ ስካሽ ነው የምናደርገው ወይ ይሄን እንስላለን ማለት ነው። and this my juice so የትኛው እስኪ ቆይ ሁለቱን ሞክሮና ፕሮግረሱን አሳያችኋለሁ። let's get into work. ጋይስ አሁን ወደ 8 ሰዓት ሆኗል። ምሳ እየበላን ነው። የቅድሙ ላጣን የነበረውን ጨርሻለሁ። ስንመለስ ደግሞ እንቀጥልበታለን። እሱን ግን አሁን ድጋሚ ሱፍ ነው የምንበላው። ያው እስኪሻለኝ ድረስ ሱፍ የምበላ ይመስለኛል ግን አላውቅም። ሰዎች ደስ ኢንሳል ሊሆን ነው። ከምሳ በኋላ ሄጄ መርፌ ተወግቼ እመጣለሁ። ኦ ማይ ጋድ ሶ ያ ጋይስ የዛሬ ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሶ ቴክ ኬር ኦፍ ዩር ሄልዝ ላይክ ለጤናችሁ ጠብቁ። ምንም ቢሆን እስክታመሙ ድረስ እንዳትጠብቁ። በሚቀጥለው ቪዲዮ አገኛችኋለሁ።